እምብርትና ከእምብርት በላይ ባለው የሆድ ግድግዳ ላይ የታችኛው የሆድ ክፍል ላይና ቀዶ ጥገና ያደረግንበት የሰውነት ክፍል ላይ የሚከሰት የትኛውም አይነት እብጠትና ህመም እንዲሁም ሲያስሉና ከባድ ዕቃ ሲያነሱ የሚሰማ ህመምና ወደ ታች መጎተት አይነት ስሜት ሄርኒያ እንለዋለን። ሄርኒያ የምንለው እንደ አንጀት ያለ የሰውነት ክፍል በጡንቻዎችና በሰርጀሪ በተሰራበት ቦታ ላይ ወደ ውጪ በሚወጣበት ጊዜ ነው። ለሄርኒያ ከሚያጋልጡ ነገሮች መካከል የመጀመሪያው ከባድ የሆነ ነገር ማንሳት፣ ቀዶ ጥገና ማድረግ እና ረጅም ጊዜ የቆየ ሳል ካለ ያጋልጣል። እነዚህ ምልክቶች አይተው በጊዜ ሕክምና ካላገኙ የሚያስከትሏቸው ችግሮች ምንድናቸው? የመጀመሪያው የአንጀቱ ክፍል ወይም የወጣው ክፍል ወደ ጋንግሪን የመቀየር ችግር ያመጣል። እየሰፋ መሄድና ምቾት መንሳት፣ የአንጀት መታጠፍና ማስመለስ፣ ማቅለሽለሽ አይነት ስሜቶች እየተሰማ ይሄዳል። እነዚህ ምልክቶች ከታዩ ወደ ማርሻ ቀዶ ጥገና ማዕከል በመምጣት ህክምናውን ማግኘት ይችላሉ። ዶክተር ትንሳኤ አዳነ እባላለሁ። በማርሻ ሰርጂካል ሴንተር ጠቅላላ ሐኪም ነኝ።